ለደበደብ ነው የገባሁት። ድንገት በቤተሰብም አንዳንድ ነገር እንግዳ ሊሆን ይችላል። ዛሬ ላውራው ከተባለ እውነቱ ገብቼ ቁጭ እንዳልኩ ነው። የማላውቃቸው ለኔ ቀኖች የራሱን የማላውቃቸውን ቀኖች አይቶልኝ እንጂ እግሬ ሰርጀሪ ተደርጎ 2 ምላጭ 3 ምላጭ ቀርቶ ነበር። እዚህ ውስጥ ነርቬን ነክቶ ከባድ የሆነ ትልቅ ማስጠንቀቂያ ያለው ትልቅ የእግዚአብሔር ድምፅ ወደ እኔ መጥቶ አቁም የሚል ሳላቆም የተወሰነ ሲሄድ መኪናዎች ተገለበጡ። እባቦች በራሳቸው የሚበሩበት ጢሻ ውስጥ ነው። የመጨረሻ እኮ ነው። እጣንና ሰንደል እያለ የኔ ሞት ምን ያህል መራራ እንደሆነ አላወቁም። ኩበት አጨስበታለሁ የተባልኩ ሰው ነው። እዛው እየዘመርኩኝ አይዞ ልጅ ያለ ሲረዳኝ እየደጋገፈኝ በደካማው ጎኔ ቆሞልኝ ስለኔ ሲሟገት። ዘማሪ አስፋው መለሰ እባላለሁ። አሁን ደግሞ ያው ፓስተር ድንገት በአንድ ህብረት በአንድ ቤተክርስቲያን ውስጥ ላይ ክራይስት ግሎሪ የምትባል የክርስቶስ ቤተክርስቲያን አለች። እዛ ውስጥ ላይ ትኩረት አድርጌ በዛ ህብረት ላይ እየሰራው ስለሆነ ሞር ዘማሪው ፓስተር ነብይነቱም ቀርቶ ወንድም የሚለው ቢጎላ ደስ ይለኛል። ግን እንደ ሰው አባባል ያው የሰዎችን የንግግር ሀሳብ ከማሳካት አስፋው የተባልኩት ያው አያቴ ነው ያወጣችልኝ። ግን ወንድ አያቴ ኑርልኝ ብሎ እንደሚጠራኝ አውቃለሁ። ይሄንን በወንድ አያቴ ኑርልኝ የሚል ስም እንደሚጠራኝ በብዛት በስፋት በቤተሰብም በምንም አይጠራም። ግን እኔ አውቅ ነበር። የመለሰ አባት ገብሬ የኔ አያት ማለት ነው ኑርልኝ ነው ብሎ የሚያወጣው የሚጠራኝ ነበረው። አስፋው ግን የሚለው ያው ሴት አያቴ ያወጣችልኝ ስም ይመስለኛል። ሞር እሷ ጋራ አያቶቼ ጋራ ስላደግኩኝ በእነሱ የወጣልኝ ስም ነው አስፋው። አስተዳደጌ በአያቴ እጅ ላይ በነፃነት ነው ያደግኩት። እኔ ጭቆና ነገር ብዙም የለብኝም በቤተሰብ መካከል። ግን አንድ የሚነገርልኝ ነገር አለ። እልህኛ እንደሆንኩ ይነገረኛልና እልህ አለብኝ በጣም። ያው ድሮ ያው በልጅነትም ሊሆን ይችላል በጣም እደባደባለሁ፣ ተደባዳቢ ነኝ ተብሎ ይነገራል። አንዳንድ ሰዎች እንደውም ዛሬ አድጌ ለዚህ ቁም ነገር ከበቃው በኋላ ያኔ ደብደበ እኮ የመታኝ ቦታ ምልክት ጠባሳ ነው ሲሉኝ ዛሬ አፍራለሁ። እና እግር ኳስ በጣም እጫወታለሁ። በጣም እልህኛ ነኝ። ተመቶ መምጣት ለኔ ይከብዳል። አንድ ሰው እንዲመታኝም ፈቃደኛ አይደለሁ። ከተመታውም ደግሞ በጣም ነው መጎዳው። ግን በዛው ልክ ግን ለበቅን የሆነ ቅንነት ነው። የጭካኔ ነገር የለብኝም። እስካነኩኝ ድረስ ሌላ አለፌ የሚሄድ ነገር የለም። ጌታን ሳገኝ ያው ስቀበል ኮንፈረንስ ላይ ነው የሄድኩት። ኮንፈረንስ ላይ ሲሄድ የሄድኩበት ራሱን የቻለ አካሄድ ነበረ። ያው ለጥላቻ የሱ የታወቀ እና በጣም ያን ጊዜ ጩጬ ነኝ። ግን ያው ሰው ይማታል ይሄን ያህል ይጎዳል ብሎ በማይጠብቀኝ ሁኔታ ውስጥ ላይ ሰውን በጣም ነው የምጎዳው ስመታ። የሄድኩትም ያው ለጥላቻ ነው የሄድኩት። ያው እዛ መካከል ላይ ጌታን አገኘውኝ። ያገኘውበት ራሱ ዛሬም ለኔ ግራ ነው። እስቲል ነው እስከ ዛሬ ድረስ ብዙ አንዳንድ ጊዜ በመገረም ነው ማየው ያን ጊዜ ማለት ነው። ያ ምንድነው ሰው ጌታን ተቀብሎ እጁን ከፍ አድርጎ ጌታን ተቀብሎ ደህንነት ተምሮ ጸሎት እየጸለየ ምናምን ነው ትንቢት ሰምቶ አይደለ ወደ አገልግሎት አለ ምናምን። እኔ ግን በገባዋት ቀን ላይ ለደበደብ ነው የገባሁት። ግን ገና ገብቼ ቁጭ እንዳልኩ ነው
ተነስተ ብዬ ይህንን ብላቴና እግዚአብሔር ዓለምን ያዞረዋል የሚል መገለጥ የሰማሁት ጌታንም ሳልቀበል ማለት ነው። ከዛ በኋላ ነው ጌታን የተቀበልኩት። ግን እስከ ዛሬ ድረስ ያን ቀን ገባው፣ እስከ ዛሬ አልወጣው። ያኔ ቸርች እስከዚች ዕለት ድረስ ማለት ነውና የእግዚአብሔር ያው አንዳንድ ጊዜ ሰውን የሚመርጥበት የሚለይበት የራሱ የሆነ መንገድ የራሱ የሆነ ጎዳና አለው። ቤተሰቦች እኔን የሚያስቡት ሀሳብ ነበር። ያው ወላጅ ከወለደ በኋላ ልጆችን የሚያስብበት ብዙ ሀሳብ አለ፣ እንዲና እንዲ ቢሆንልኝ የሚል ነገር እና እኛ ቤት እኔን እግዚአብሔር ለዚህ ነው ያሰበኝ። ባሰበው በራሱ መንገድ በራሱ ጎዳና ስቲል ነው እስከ ዛሬ ድረስ አምጥቶኛል። ጎዳናው የጭንቅ የመከራ ሻካራ እንኳን ቢሆንም ዛሬም ተመችቶናል እያልን ሳይሆን ግን በዛ ሁሉ እግዚአብሔር በደል ላይ ያለኝ እውነት እያሳለፈ እዚያ ደርሶኛል ማለት ነው።